ጤና ይስጥልኝ። ሃይ እንዴት ናችሁ? እንዴት ነበር ሳምንታችሁ? አይ ካንት ብሊቭ ሚ በቃ በስመ አብ አልተቻልኩም። ኤዲቲንግ የሚያስተምረኝ ሰው ያስፈልገኛል። አይ ነው በኢየሱስ አይ ሃቭ ፍሬንድ ባይ ዘ ዌይ በፍሪ ዊሊንግሊ ኤዲት የሚያደርግልኝ ግን አልፈልግም ብዬው ነው። ምክንያቱም አይ ጀስት መማር አለብኝ። የሆነ ስህተቶችን እያየሁኝ አቅለሽልሾኝ ምን አይነት ቪዲዮ ነው ፖስት የምታደርገው? ኧረ በስመ አብ ብዬ ራሴ ካልሆነ የሆነ ሰው የኔን ነገር የሚያደርግልኝ ከሆነ አይ ዊል ኔቨር ግሮ እና ያ ለዛ ነው ሶ ታገሱኝ። በጣም ጎበዝ ኤዲተር ሆናለሁ። ብቻ ዛሬ የማወራው ስለ ሀዘን ነው። ማዘን፣ መከፋት፣ ሳድነስ፣ ሳድ ቢንግ ሳድ፣ አክቲንግ ሳድ፣ ክራይንግ ኤቭሪቲንግ ጀስት the ugly stuff. Yeah. Okay, ዛሬ I had ጸዴ ቀን ጠዋት ነው የተነሳሁት። ጂም ሄጃለሁ። ማድረግ የምፈልጋቸውን ነገሮች ሁላ አድርጌያለሁ። and ከአንድ ሳምንት ነው ምናምን በኋላ ነው ጂም የሄድኩትና it felt so good። በቃ የሆነ ራሳችሁን ጎትታችሁ ከሄዳችሁ በኋላ ያለውን ስሜት ታውቁታላችሁ። አሰይ እንኳን መጣሁ የሚል እና የዛሬውን ኤፒሶድ ተዘጋጅቼበት አይደለም። it's just I feel like እግዚአብሔር እንዳወራው የሚፈልገው ቶፒክ ነው። I don't know why because ከጂም መጥቼ ሻወር እየወሰድኩኝ የመጣልኝ አይዲያ ነው። ያው ብዙዎቻችን ባዝሩም ውስጥ ነው ብዙ አይዲያ የሚመጣልን አይደለ? የመጣልኝ አይዲያ ሳይሆን ይሄ በኋላ አለዋለሁ ብቻ የሆነ ቨርስ አስታወሰኝና እግዚአብሔር I was meditating በሱ ቨርስ over and over and over ከዛ I was like I should talk about this so መጣሁ ፊት ለፊታችሁ and ለእናንተ ኧረ ቀጣይ ኤፒሶድ ምናምን ያላችሁ ቴክስት የምታደርጉልኝ ሰዎች ግን stop it በጣም ነው ደስ የሚለኝ ባይ ዘ ዌይ። እንዳውም ስለ ሳድነስ እያወራው ስለሆነ how it helps ሰዎችን ኢንካሬጅ ማድረግ ጥሩ ነገር ለሰዎች መናገር ምን ያህል ጥሩ እንደሆነ ሜንሽን ማድረጌ it's very important ዛሬ። so what's sadness? ምንድነው መከፋት ወይም ማዘን ወይም having your heart broken not by a guy? If I am feeling good, I am the weirdest person. የምትተዋወቁት I am super weird, trust me. I miss, you know, እንደዚህ አይነት environments ኢነርጂው ጥሩ የሆነ ከዛ ብዙ እንድታረጉ የሚያደርጋችሁ። በሌላ አማርኛ ያላችሁን የደበቃችሁትን ማንነት እንድታወጡ የሚረዷችሁ ሰዎች በህይወታችሁ ያስፈልጓቸዋል። ፎከስ ኦኬ። ወደ ቶፒኬ ስገባ ሀዘን ኃጢአት አይደለም ወይም ደግሞ ማዘን መጥፎ ነገር ነው ብዬ አላስብም። ምክንያቱም ኢየሱስም አዝኖ ነበረ። ዮሐንስ ላይ ኢየሱስም እንባውን አፈሰሰ ይላል አይደል? I think that's the shortest verse ባይብላችን ላይ። አብዛኞቻቸው ማዘናቸውን ያጡትን ነገር ምናምን ተጽፎልናል። ግን ሁለት ነገር አለ። There is a difference between ማዘን እና ሁሌ እያዘኑ መኖር ወይም ደግሞ being a victim of something and having the identity of being a victim ሁለት የተለያዩ ነገሮች ናቸው። so አንዳንዴ ይመስለኛል I start having this ህይወቴ ላይ ምንድነው በጣም መጥፎ ነገሮች ሲደጋገሙብኝ I start saying okay maybe I don't deserve this maybe በቃ I am you know የሚገባኝ ያ ነው I'm not good enough ምናምን የሚሉ ነገሮችን ከዛ በኋላ ደግሞ ያለፉ በቃ የረሳኋቸው ምላቸው ነገሮችም ይመጣሉ አዲስ ነገር ሲመጣ ማለት ነው። let me say አሁን ለምሳሌ I got hurt by someone እንበል just የሆነ ሰው ጎዳኝ የሆነ ሰው he did or she did they did something and then it hurted me the most አይደለ? ከዛ በኋላ ተመሳሳይ ነገር የተደረገብኝ ነገር ካለ የዛሬ 7 ዓመት happen ያደረገውን ነገር አስታውሼ I will be like የዛኔም እኮ እንደዚህ ሆኖ ነበረ maybe it's me the problem is me ላለውኝ እና instead of like ያንን ነገር okay that happened it hurts ግን በቃ ለእግዚአብሔር አሳልፌ እሰጠዋለሁ ሜዲቴት ነው ማረገው እንደ ጥሩ ነገር ቁጭ ብዬ everything ነው ማጠነጥነው ህይወቴ ላይ የሆኑትን ነገሮች ሁሉ አስብና I will have days that ካልጋይ መነሳትም አልችልበት which is በጣም መጥፎ ማለት ነው። I think
እግዚአብሔር በእኛ ላይ ብዙ ነገር ሲያስቀምጥ ሴጣን ምን ይፈልጋል? ስታክ እንድንሆን፣ ፎርዋርድ ሳይሆን ባክዋርድ እንድንሄድ ነው። ሰው እኛን ጌታ እንዳይጠቀምብንና ያስቀመጠብንን በእኛ ላይ ያለውን አላማ እንዳናሳካ ነገሮችን እያመጣ ፊት ለፊታችን እያደረገ you don't deserve this, do you think you can do this ምናምን የሚሉትን ሀሳቦች እየሰጠ እያመላለሰ just yeah, you will be sad and play the victim all the time. so እንዴት ነው ያንን ነገር ፊክስ ማድረግ የምንችለው? የእግዚአብሔር ቃል ምንድነው የሚለን? ፊልጵስዩስ ምዕራፍ 4 ከ8 እስከ 9 እንደዚህ ይላል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉ ነገሮች አስቡ። ከእኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም ነገር አድርጉ፣ የሰላም አምላክም ከእናንተ ጋር ይሆናል። የሰላም አምላክ ከኛ ጋር ሆነ ማለት ደግሞ we have peace፣ ሰላምን አለን ማለት ነው። I think even like የዓለማዊ ሰዎች ለራሱ ፖዚቲቭ ቲንኪንግ ፖዚቲቭ ይባላል አይደለ? ኤቭሪቲንግ ከባይብል ነው የወሰዱት። ሲጀምር እኛ ስራችን ያለውን ነገር ኖቲስ ስለማናደርግ ነው፣ ስለማንጠቀምበት ነው እንጂ ኤቭሪቲንግ በእጃችን ያለው። ኢንስቴድ ኦፍ የተደረገብንን ነገር እያሰብን ሳድ ሁነን ላይክ በቃ እኔ ተበዳይ ነኝ፣ እኔ ነኝ፣ በቃ እኔ ላይ ነው የሚደርሰው ይሄ፣ እኔ ብቻ ነኝ ምናምን ከማለት ክቡር ስለሆነው፣ ንጹህ ስለሆነው፣ መልካም ስለሆነው ስለ ምስጋና ብናስብ የሰላም አምላክ ራሱ ከኛ ጋር ይሆነና ቤታችንም ሰላም ይሆናል። እና like I know people do hurt you like በደንብ አድርገው and በጣም ብዙ መጥፎ ነገር it's not about people ብቻ ደግሞ በጣም ብዙ ስራ ልታጡ ትችላላችሁ፣ ጓደኛ ላይኖራችሁ ይችላል፣ or relationship ላይኖራችሁ ይችላል፣ ከቤተሰባችሁ ርቃችሁ ሊሆን ይችላል፣ ዋጋ የከፈላችሁባቸው ነገሮች ለራሱ አልከፈሏችሁም ይሆናል እንደሚገባችሁ ህይወት እየኖራችሁ አይደለም ይሆናል it's not sometimes ማለት ነው። እኔ ራሱ ምን እላለሁ መሰላችሁ? በቃ እኔ እንደምለፋው አይደለም ሁሉም ነገር like I don't deserve this ምናምን አይደለ? like ሁላችንም እናደርገው ነገር ነው፣ ስለሷ አይደለም። instead of saying እንደዛ እግዚአብሔር ስላደረገልን ነገር፣ ስለሰጠን ህይወት፣ ስላለን ሰላም፣ ወተን ገብተን መኖር ስለምንችል፣ ንጹህ አየር ስለምንተነፍስ እና ምናመሰግንበትን ነገሮች ብንቆጥር ካጣነው ነገር በጣም ይበልጣል። አሁንም ማወራውን ነገር የማያውቅ ሰው አለ ብዬ እኮ አላስብም። የመዘንጋት ጉዳይ ነው። አንዳንዴ ያለንን ነገር ስለማናይ ነው። በቃ it's human nature፣ ሁላችንም ላይ ያለ ነገር ነው። አንድ ለራሴ የምለው ነገር አለ። ቤታችን ላይ ማለት ነው መጥፎ ነገር መጥቶ ሲያንኳኳ፣ ሀዘን፣ ምንም ነገር ትንሽም ይሁን ትልቅም ይሁን it's just በቃ ሚስአንደርስታንዲንግም ይሁን መጥቶ ሲያንኳኳ ከፍተን ብቻ አይደለም እናስገባው፣ የፈለገውን እቃም አምጥቶ እንዲያስገባ፣ የቤታችንን ፈርኒቸር እንዲቀይር፣ የስልካችን አይቀረን የፒሲያችን አይቀረን የፈለገውን ፓስወርድ እንዲቀይር፣ ከዛም አልፎ የቤታችንን ስም በስሙ እናዘዋውርለትና he will become the landlord። በሌላ አማርኛ እያልኩኝ ያለሁት ነገር የሆነ አንድ መጥፎ ነገር ሲመጣ ህይወታችን ላይ ያሉትን መጥፎ ነገሮች በሙሉ ሰብስበን እያሰብናቸው፣ ቅድም እንዳልኩ የዛሬ 7 ዓመት ሀፕን ያደረገውን ነገርም አምጥተን ከዛ ሰዎች ያደረጉንንም የደረሰብንንም የተጎዳነውንም በኤቭሪቲንግ በቃ ያጣነውን ነገር ሁሉንም ነገር አንስተን ምናውጠነጥነው ከሆነ በደንብ አድርጎ ነው እሱም የሚጠቀምበት፣ በደንብ አድርጎ ያመጣልናል። ገና ተወልደን በ3 ዓመታችን ሀፕን ያደረገውን ነገር ያመጣልናል። he is not scared of anything ጎትቶ ለማምጣት። so it's a choice። የሆነ ነገር happen ሲያደርግብን ምንድነው ማድረግ ያለብን? if something bad happens ምንድነው ሶሉሽኑ? what's the solution እግዚአብሔር የሰጠን? ያው የሁሉም ነገር መልሳችን የእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ይለናል? የማቴዎስ ወንጌል ምዕራፍ 10 ቁጥር 14 ላይ እንደዚህ ይላል፣ ማንም ሰው ሊያስተናግዳችሁ ወይም የምትናገሩትን ሊሰማ ፈቃደኛ ካልሆነ ከቤቱ ወይም ከከተማው ስትወጡ የእግሮቻችሁን ትቢያ አራግፋችሁ ውጡ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለጎሞራ ቅጣት
ይቀልላቸዋል። ከዛ ግን እኔ ዘንግቻት የነበረውን ይኸውላችሁ ጌታን እኔ ስለ መንፈስ ቅዱስ እንዲህ ነው ብዬ ማብቃት ራሱ አልችልም። ለሰው እንኳን አሳልፎ አይሰጠኝም። ራሱ ነው የሚያስተምረኝ ላደረግኳቸው ስህተቶቼ እያንዳንዷ ነገር እና ይሄንን ነበረ ዛሬ ያሳሰበኝ ቨርስ። ዋትኤቨር ሃፕንስ ማለት ነው። ለምንድነው የምትሸከሚው? ይኸውላችሁ እኔ ፐርሰናሊ ብዙ ጊዜ ሰዎች ምን ይሉኛል መሰላችሁ? ሴንሲቲቭ ነሽ እና ዋይ አም አይ ሴንሲቲቭ ፈርስት ኦፍ ኦል አላቅም። እግዚአብሔር ነው ያንን ልብ የሰጠኝ። ሶ ኢትስ ኦኬ። ትንሽ ነገር ያስደስተኛል፣ ትንሽ ነገር ደግሞ ቶሎ ልቤ ሊሰብረው ይችላል። ዩ ኖ አይ ላይክ ቶሎ የምናደድ ምናምን ሰው አይደለሁኝም። አይ ወርክድ ሶ ሃርድ ኦን ዳት ላይክ ምንም ነገር ዝም ነው የምለው። አሁን አይ ዶንት ላይክ መጨቃጨቅ፣ አይ ዶንት ላይክ ይሄ በመነጋገር በጣም የማምን ሰው ነኝ። ሌትስ ሲት ዳውን ኤንድ ቶክ አባውት ኢት። ጀስት ሰው ሲጮህ በጣም ነው የሚያስጠላኝ። ቢካዝ ላይክ ዩ ዶንት ሃቭ ቱ ቤቱን መደበላለቅ ለማውራት። አይ ሲ ዘ ሊትል ሚራክልስ ዳት ሃፕን ምድር ላይ እና ብዙ ሰዎች አያደርጉትም ያንን። እኔ በጣም በትንሽ ነገር ነው የምገረመው እና አይ ላቭ እንደዛ አይነት ሰው በመሆኔ። ኦልሶ ደግሞ በጣም ወዳቸው ሰዎችም ትንሽ ነገር ሲያደርጉ ልቤን ይሰብረኛል። ላይክ ዋይ ለምንድነው እንደዚህ የሚያደርጉት? ዋይ ይላሉ። I don't know what to do about my face። ለፊቴ ማድረግ እንዳለብኝ አላውቅም። I'm praying on it like just ከከፋኝ you will know immediately። ግን ማለት የፈለግኩትኝ እዚህ ጋር በመነጋገር የማምን ሰው ነኝ። ሰው ከጮህብኝም በዛው ልክ በጣም ሴንሲቲቭ ነኝ፣ አለቅሳለሁ። I don't like it። መጮህ አስፈላጊ ነው ብዬ አላስብም። we can talk በተረጋጋ መንፈስ እንኳን ባይሆን ለራሱ በተረጋጋ ድምፅ ማውራት እንችላለን። and ለነገሮች ጊዜ መስጠት ጥሩ ነው። ጊዜ ይፈተዋል። most of the time እኔ አሁን በጣም የሆነ ነገር ካበሳጨኝ I say like hey give me time, let me think about it፣ ልረጋጋ ምናምን እላለሁኝ። ወዲያው እንደዚህ ሆነ ምናምን ካላጠፋውም I will ask ለይቅርታ። ምንም ችግር የለብኝም። ብቻ ሰዎችን አላስከፋ። I was people pleaser actually። በጣም በቃ ሰዎችን ከማስከፋ ምድር ተከፍታ ብትውጥኝ ይሻለኛል። ምንም ነገር አደርጋለሁ። I don't do that now። It's easier to መቆም ያለባቸውን ነገሮች ምክንያቱም like no way። ከዛ ደግሞ the bad part is ሰዎችን if you let them in your life to do anything የሆነ ሰዓት ላይ እንደዚህ እንደኔ ጌታ ረድቷችሁ ደግሞ people pleaser መሆን አቁማችሁ ባውንደሪ ልክ ስታሰምሩ ያልነበረውን ባውንደሪ ስለሆነ ያሰመራችሁት በጣም ብዙ ሰዎች ጋር ልትጋጩ ትችላላችሁ። በጣም ብዙ ሰው ከምታስቡት በላይ it's like nothing happen አድርጎ አይደለም። እነሱም ጎርታችሁ እናንተም ጎርታችሁ ሳይሆን you just say like nah this is my boundary you can't pass ይሄንን ስላላችሁ ብቻ happen ያደርጋል። that's okay። በክርስትና ህይወት ውስጥ ክርስቶስን የመሰላችሁ ስትሄዱ ለብዙ ሰዎች ምቹ አትሆኑም። so it's okay but at the same time ቅድም እንዳልኩት when you are like ሰዎችን ለማስደሰት ብዙ ነገር የምታረጉ ሰዎች ስትሆኑ እንዳውም የሆነ ኤግዛምፕል አለ። ለሆነ ሰው የሆነ ገንዘብ መስጠት ብትጀምሩ every month ከዛ በኋላ የመጀመሪያዎቹ 3 4 5 ወር they will thank you በጣም ያመሰግኗቸዋል። ከዛ በኋላ it will be normal። ከዛ ስታቆሙ ደግሞ they will be against you። ሳትፈልጉ በራሳችሁ ጠላት ነው የምታፈሩት። just like that boundary ስላችሁ በዛ way ነው። የሆነ ነገር ለሰዎች ፍሪደም ሰጥታችሁ hey no you can't pass this ስትሉ የሆነ ሰዓት ላይ ራሳችሁ ላይ ሰርታችሁ ነው እናንተ እዛ ይበቃችሁት እና hey I'm proud of you wow this is a good boundary። ሰዎች ይህን መስመር ማለፍ የለባቸውም ሳይሆን የሚሏችሁ ጠላት ሊሆኑባችሁ ራሱ ይችላሉ like because permissionን ሰጥታችኋል እና በዛ መሃል ለምታጡት ሰዎች እነሱም ጥፋተኛ አይደሉም because የሰጣችኋቸው ነገር ነበር ያንን የነሳችሁት። እናንተም ጥፋተኛ አይደላችሁም because you were people pleaser አሁን ላይ አይደላችሁም። so you worked on yourself so hard so it's okay። ግን በዛ ውስጥ ጌታ ያስተማረኝ አንድ ነገር አለ። ይሄንን ቨርስ በጣም ዘነጋው ነበር ፐርሰናሊ። so ወረድ ብሎ 16 ላይ ምን ይላል? እንግዲህ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ብልሆች፣ እንደ እርግብ የዋዎች ሁኑ። የዋህ ሁናችሁ ስትቀርቡ ሲጎዷችሁ ብልሃት ከሌላችሁ you are not winning። የሰማን አይደለም ማለት ነው የጌታን ቃል። አንዳንዴ it's true ጌታ ካልገለጠላችሁ
99 ጊዜ ብታነቡት ለራሱ ሊገባችሁ አይችልም። for everything there's time በቃ ጊዜ አለው። የምትረዱበት የሆነ ጊዜ ይመጣል እና you'll be like አሃ ምን አገናኘው ካላችሁኝ ሳድ የሚያደርጋችሁ ነገር ህይወታችሁ ላይ ሲመጣ እንደ እባብ ብልሆች ናችሁ ወይ? የዋህ ብቻ መሆን አይደለም። ክርስትና ብልሃት ይፈልጋል። ጥበብ እንዳውም ላይክ የጁላይ ሙሉን 31 ቀን ስለነበረ ምሳሌ ነበር ያጠናሁት። ኢትስ ፐርፌክት ታይም ወይ ጁላይ ወይ ኦገስት ላይ ለማንበብ። በጣም ስለ ጥበብ በጣም ነው በቃ ጌታ የነገረን። እውነት ጥበብን ፈልጓት። በቃ ጥበብ ኢትስ the key to everything እና ቢሳድ ይክፋችሁ ችግር የለውም። ሁሉም ሰው ይከፋል፣ ግን እዛ አትቀመጡ። ህይወታችሁ እንዲመራላችሁ አትፍቀዱለት። that's not እግዚአብሔር የሰጠን መንፈስ ቅዱስ ጆይ ነው የሚሰጠው። ሀሴት በቃ ደስት እንዲላችሁ ነው የሚያደርገው እና ያንን ነገር እንዳላችሁ ያወቃችሁ ብልጠት በማጣት ብቻ የማይገባችሁን ህይወት አትኖሩ። just like I said እኔ አሁን sometimes ከአልጋ ላይ መውረድ ለራሱ ሞት የሚሆንብኝ ጊዜ አለ፣ ግን I have a choice። ሞት እየሆነብኝም መነሳት እችላለሁ። I have a choice to feel good። የቱን ነው እየመረጣችሁ ያላችሁት? ህይወታችሁ ላይ የቱን ነው እየመረጣችሁ ያላችሁት? ተበዳይ በቃ ሁሌ የምታዝነዋ ሁሌ እንደዚህ በቃ እሷማ ህይወቷ የምትባለዋን ሰው ነው መሆን የምትፈልጉት? ወይንስ it's okay oh you did this አራክፋችሁ ሂዱ እኮ ሲላቸው ማለት ነው። ያ ሸክም የነሱ ስላልሆነ ነው። አልቀበሉም ያሉት ሰዎች የራሳቸው ሸክም ነው። የነሱንስ ላይክ dirt በአማርኛ ቆሻሻ ማለት ያስጠላል፣ የሆነ ስድብ ነው የሚመስለው። anyways የነሱን dirt ለምንድን ነው የሚሸከሙት ሐዋርያቶቹ? ለምን? it's an example በጣም ትልቅ ኤግዛምፕል ነው። እና ጌታ ያለኝ ነገር ለኔ ለምንድን ነው የምትሸከሚው? አራክፊው just ፕሊዝ። በቃ ትላንት ሀፕን ያደረገው ትላንት ነው። ዛሬ አንቺ እዚህ ነሽ ያለሽው። ዛሬ ነው ኑሪ ያልኩሽ፣ ዛሬ ነው ፈልጊ ያልኩሽ። whatever happens in life you will be disappointed። በጣም ብዙ ጊዜ አይቀርም። it's a choice። ሁሌም ምርጫ አለ። ሁል ጊዜ ምርጫ አለ። እግዚአብሔር የነፃነት አምላክ ስለሆነ ነው ብርሃንን ብርሃን ይሁን ጨለማን ጨለማ ይሁን ያለው። እኛ በጨለማ እንድንኖር ስለሚፈልግ አይደለም። because he is the light አይደለም፣ ብርሃን ነው እሱ። ሁሌ ጠዋት ስንነሳ ብርሃናችንን መርጠን መነሳት እንችላለን ወይም ደግሞ ጨለማን መምረጥ እንችላለን። እና like every day ስንነሳ ራሳችንን ማለት ያለብን today I choose the light። በቃ whatever happens እኔ ላይ አቅም የለውም። አቅሙን በራችሁን ከፍታችሁ ካስገባችሁት it will build up። ከዛ በጣም የማይሆን ሜሲ የሆነ ነገር ውስጥ ትገባላችሁ። የጌታን ይሄ እንዴት ነው እግዚአብሔር እንደሚያስፈልጋችሁና እሱ እንደሚረዳ ራሱ ትረሳላችሁ። you will be obsessed ከላይፋችሁ ጋር እና በጣም ይጎዳል። let me be an example። በጣም ይጎዳል። ሰዎች የሚያደርጉትን ነገር ኮንትሮል ማድረግ አትችሉም። የእናንተን ሪስፖንድም ኮንትሮል ማድረግ ትችላላችሁ። ለዛ ደግሞ የማቴዎስ 10 ላይ ያለው ቨርስ ምሳሌ ነው። ካልተቀበሉንስ ትቢያችሁን አራግፋችሁ ውጡ። just deal with it። your problem deal with it። it's not my problem። ሰውን በጣም ብዙ ጊዜ ምሳሌ ያደረኩላችሁ በሰው ስታደርጉት ኢዚ ስለሆነ ነው። ምክንያቱም ለምሳሌ አሁን አንድ ሰው መጥፎ ነገር ቢያደርግ እና በጣም የምትቀርቡት ሰው ያደርጋል ብላችሁ ማጠብቁት ሰው የሆነ ነገር ቢያደርግ you will be hurt and sad። ግን ያ ነገር ጭንቅላታችሁን እንዲቀይረው በቃ እኔ ላይ እንደዚህ ያደረገችው because of this ነው፣ እኔ ላይ እንደዚህ ያደረገው because of this ነው ብላችሁ ራሳችሁ ላይ ያልሆናችሁትን ነገር ነኝ ብላችሁ ዲፋይን የምታደርጉ ከሆነ እዛ ጋር ነው ራሳችንን የምናጣውና ያደረገው ሰው ይጨነቅበት። why would you ዛሬ ጠዋት ስነሳ ያደረኩትን ልንገራችሁ። I think this is a new trend of mine። በጣም እየሰራልኝ ነው። እና ልክ አይኔ እንደገለጥኩኝ ስልኬን አነሳና በጣም የምወደውን መዝሙር ከፍታለሁኝ። በደንብ የሆነ ሃይፕ የሆነ መዝሙር አለ አይደለ? ሰርግ ላይ ምናምን የሚከፈት አይነት። ከዛ ገና አይኔን ራስኮ በስራት አልገለጥኩኝም። እግሬን አወርድና I start dancing።
ጌታን ከዛ ላይክ ኢትስ ጀስት የሆነ የሚሰጣችሁ ኢነርጂ አለ። ከዛ በቃ አይ ስታርት ማይ ዴይ እንደዛ። ሶ ኢትስ አ ቾይስ። ጠዋት ስትነሱ የሚያስለቅስ ነገር ከፍታችሁ ማልቀስ ትችላላችሁ። and then something hype ከፍታችሁ ደግሞ you can praise። ሶ የዛሬው ኤፒሶድ ይህንን ይመስል ነበረ። ደስ እንዳላችሁ ተስፋ አደርጋለሁ። አይ ሆፕ እንደረዳችሁ እና ቀጣይ ሳምንት አይ ሆፕ ስለ ኃጢአት አወራለሁ ብዬ አስባለሁ። ኃጢአትም አንድ መወራት ያለበት ጉዳይ ነው ብዬ አስባለሁ። ብቻ ወዳችኋለሁ በጣም። መልካም ቆይታ ባይ